ጤና ይስጥልኝ እንደምን አላችሁ? የመውጫ ፈተና ለምትፈተኑ እነሆ 5 ቁልፎችን ላጋራችሁ ዛሬ ጎራ ብያለሁ። አብራችሁኝ ከቆያችሁ ለፈተናችሁ እጅግ ወሳኝ የሚባሉ ቁልፎችን እንደምታገኙ ተስፋ አድርጋለሁ። አስቀድሜ ለመሆኑ ኤግዚት ኤግዛም ጉዳይ ነውን የሚለውን ሐሳብ ላንሳ። በቀዳሚነት ኤግዚት ኤግዛም ለመመረቅ አስገዳጅ መሆኑ የታወቀ ነው። ደግሞ አሁን ላይ ቀጣሪዎቹ ኤግዚት ኤግዛምን እንደ መመልመያ መስፈርት ተወዳዳሪዎችን ስክሪን አድርገው ለመለየት በቀዳሚነት እያዩ ያሉት የኤግዚት ኤግዛም ውጤታቸውን ነው ማለት ነው። በሶስተኛ ደረጃ እንግዲህ ኤግዚት ኤግዛም ተማሪዎች በአገር አቀፍ ደረጃ ተወዳድረው ያሉበትን ደረጃ ወይም ስታተስ የሚለኩበት የሚያውቁበት መሰረታዊ ፈተና እየሆነ መጥቷል ማለት ነው። ስለዚህ ጉዳይ ኤግዚት ኤግዛም እጅግ አስፈላጊ ሆኖ ተገኝቷል ማለት ነው። እንደዚህ ካልን ለዛሬ ይህንን ፈተና እጅግ በተሳካ መልኩ ውጤታማ ሆናችሁ ለማለፍ 5 ቁልፎችን አጋራችኋለሁ። ለገጻችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ለእናንተም ሌሎች ተጨማሪ ነገሮችን እንድናጋራችሁ እናንተም እንድታበረታቱን ነው በዚሁ አጋጣሚ መጠየቅ ፈልጋለሁ። ስለዚህ የመጀመሪያው ቁልፍ ነው። አንድ የመውጫ ፈተና ተፈታኝ ተማሪ በዋናነት ማወቅ መረዳት ያለበት ቁልፍ ነገር የቴስት ብሉፕሪንት ሁነት መረዳት ነው። እያንዳንዱ ትምህርት ክፍል ቴስት ብሉፕሪንት ፎር ናሽናል ኤግዚት ኤግዛሚኔሽን የሚል 14-15 ገጽ የተዘጋጀ ዶክመንት አለ። ይህ ንድፍ ለጥናታችን እጅግ ወሳኝ ማዕቀፍ ስለሆነ ማንኛውም ተማሪ ለፈተና ከመዘጋጀቱ በፊት ይህንን ቴስት ብሉፕሪንት በሚገባ ማየት አለበት። ይህ ቴስት ብሉፕሪንት ያለው ነገር ምንድን ነው ጥቅሙ ካላችሁኝ ቢያንስ 5 ነገሮች እናገኛለን። የመጀመሪያው ቴስት ብሉፕሪንቱ ስንት ኮርስ እንደምንወስድ ይነግረናል በግልጽ የኮርሶቹን ብዛት እና በእያንዳንዱ የትምህርት ክፍል ውስጥ 14፣ 15፣ 16 ኮርሶች አሉ። ከነዛ ነው እንግዲህ ጥያቄዎች የሚወጣጡት ማለት ነው። ሁለተኛ የትኞቹን ኮርሶች ነው የምንፈተን የሚለውን ቴስት ብሉፕሪንቱ በግልጽ ይነግረናል። ሁሉንም የተማርነውን ኮርስ እንደማንፈተነው ይታወቃል። ስለዚህ ቴስት ብሉፕሪንቱ እነዚህን ኮርሶች ትፈተናላችሁ ብሎ በዝርዝር በቲም አስቀምጧቸዋል ማለት ነው። ሌላ እያንዳንዱ ኮርስ ምን ያህል ጥያቄ ከእያንዳንዱ ኮርስ ኢቭን ከእያንዳንዱ ቻፕተር ምን አይነት ጥያቄ እንደሚወጣ ቴስት ብሉፕሪንቱ በደንብ ይነግረናል ማለት ነው። ስለዚህ ጥንቃቄ ማድረግና ይህን ነገር በጥንቃቄ ማየት ያስፈልጋል ማለት ነው። ምክንያቱም ከእያንዳንዱ ኮርስ ከእያንዳንዱ ቻፕተር ስንት ጥያቄ ምን አይነት ጥያቄ የሚለውን የሪመምበሪንግ ነው ወይስ የአናላይዚንግ ነው ወይስ ኢቫሉዌቲቭ ነው ምን አይነት ጥያቄ የሚለውን በሙሉ ይነግረናል ማለት ነው። ፕላስ አራተኛ ላይ ምን ላይ ላተኩር እንግዲህ ስናነብ የትኛው ላይ ማተኮር ያለብን ቻፕተር 1 ላይ ለምሳሌ አንድ ኮርስ ላይ ስንት ጥያቄ ይወጣል ምን አይነት ጥያቄ የሚለውን ከተረዳን በኋላ የትኛው ላይ ፎከስ አድርገን ማንበብ እንዳለብን ይህ ቴስት ብሉፕሪንት ይነግረናል ማለት ነው። በመጨረሻና ዋነኛው ደግሞ ምን አይነት ጥያቄዎች የሚለውንም ይህ ቴስት ብሉፕሪንት ይነግረናል ማለት ነው። በአጠቃላይ ወደ 8 አይነት ጥያቄዎች ናቸው የምንፈተናቸው። ከነዚህ ውስጥ ግን ብዙዎቹ እዚህ ኮግኒቲቭ የሚባለው ፓርት ላይ ያሉ ናቸው። ይሄ እውቀት ተኮር የሆነውን ነገር የሚለካበት ነው። ሪመምበር ማድረግ፣ አንደርስታንዲንግ፣ አፕላይንግ፣ አናላይዚንግ፣ ኢቫሉዌቲንግ እነዚህ ክሬት እነዚህ አይነት አይተሞች አሉ። ለምሳሌ ሪመምበሪንግ ቀጥታ ያለውን ነገር የማስታወስ ነገር ምንም ውስብስብ ነገር የሌለው እንዳለ ሪኮል የማድረግ ጥያቄ ሊኖር ይችላል። አንደርስታንድ ከዚህ ከፍ ባለ ከዛ አፕላይ የተማርነው ነገር የሆነ አፕሊኬሽኑን ልንጠይቅ እንችላለን።
አናላይዝ እንድናደርግ እንጠይቅ እንችላለን። ከዛ ደግሞ ኢቫሉዌት እንድናደርግ ጀጅ እንድናደርግ በሆነ ጉዳይ ላይ ከኛ አረዳድ ተነስተን የሆነ ነገር ዲሳይድ እንድናደርግ ልንጠይቅ እንችላለን። የሆነ ክሬት ልናደርግ እንችላለን። ከዛ ውጭ ደግሞ አቲቲዩዳችንን የአፌክቲቭ ዶሜን የሚባለውን ያለን አቲቲዩድ ኢሞሽናችንን የሚጠይቅ ጥያቄ ይኖራል። ደግሞ ሳይኮሞተር የስኪል ጋማ ነው። ስለዚህ ብዙዎቹ ጥያቄዎች የአንደርስታንዲንግ፣ የአፕላይ፣ አናላይዝ፣ ኢቫሉዌት፣ ክሬት አይነት ካታጎሪ ያላቸው ናቸው ማለት ነው። ስለዚህ ብሉፕሪንቱ አሁንም ምን አይነት ጥያቄ እንደምንጠይቅ በዚህ መልኩ ስለሚያስረዳን ሁላችንም ብሉፕሪንቱን ማየት አለብን ማለት ነው። በጣም ጥሩ። አሁን ሁለተኛውን ቁልፍ ደግሞ ልንገራችሁ። እንግዲህ በዚሁ አጋጣሚ ገጻችንን ላይክ ብታደርጉ፣ ሰብስክራይብ፣ ሼር ብታደርጉ እኛ የበለጠ እንድንሰራ ስለሚያበረታታን ሁላችንም ይህን በታማኝነት እንድታደርጉ ደግሜ ለማሳሰብ እንሆ። ሁለተኛው ቁልፍ ደግሞ በጥበብ ማንበብ ነው። እንግዲህ በእቅድና በጥበብ ማጥናት። ስተዲ ስማርት ኖት ስተዲ ሃርድ። በእርግጥ እዚህ ጋር ወጥና ማጂክ የሆነ ፎርሙላ የለውም። ነገር ግን በተለይ ለፈተና ስንዘጋጅ ቀድሞ ከምንዘጋጅበት በተለየ መልኩ ስልታዊ በሆነ መንገድ በጥበብ ማጥናት አለብን። ከዛ በተለየ መልኩ ሌትም ቀንም ደብተር ማስታወሻ ይዞ ቁጭ ማለት ስኬታማ አያደርግም። ጠንክሮ ማንበብ ብቻ ሳይሆን በብልጠት በጥበብ ማጥናት ነው ውጤታማ የሚያደርገን ማለት ነው። እስኪ ጥቂት ነገሮችን እናይ። ለምሳሌ እነዚህ ቲፕስ የምንላቸው አሉ። ክሬት ስተዲ ስፔስ። የመጀመሪያው በነገራችን ላይ ስናነብ ውጤታማ የሚያደርገን የምናነብበትን ቦታ መምረጥ ነው። ይህ ቀላል ነገር ይመስላል፣ ግን እጅግ ወሳኝ ፓርት ይሄ ነው። ለእኛ ለአእምሯችን ለሁለንተናችን የሚመች ቦታ መምረጥ ቀዳሚውና ወሳኙ ፓርት ነው። ከዛ ውጭ ሜክ ስተዲ ፕላን፣ ማኔጅ ዮር ታይም፣ ስቲክ ቱ ሴት ጎል፣ ኤክሰርሳይዝ ኤንድ ኢት ሄልዚ፣ ኖ ዌን ቱ ስቶፕ የሚሉ ቲፖች አሉ። ቀጥዬ በደንብ ዘርዘር አድርጌ ልንገራችሁ። አብራችሁኝ ቆዩ። ኦኬ፣ እዚህ ጋር በደንብ እንድታዳምጡ ይጠበቃል። የመጀመሪያው ቲፕ ቱ ዱ ሊስት ማዘጋጀት ነው። እንግዲህ ውጤታማ ጥናት አንደኛው መንገድ በሳምንት ውስጥ ወይም በዕለት ውስጥ ወይም በወራት ውስጥ የምንሰራቸውን ስራዎች ፕራዮሪታይዝ አድርገን ቅደም ተከተል አውጥተን ቱ ዱ ሊስት የምንሰራቸውን ስራዎች በዝርዝር ማስቀመጥ አለብን ማለት ነው። ስንሰራቸው ኤክስ ወይም ራይት እያልን እንሄዳለን ማለት ነው። ያልተሰሩትን እናቆያቸዋለን ማለት ነው። ሁለተኛ ቦታ መምረጥ፣ ቅድም ብያቸዋለሁ። አንዳንዱ ላይብራሪ፣ ሌላው ስፔስ አሊያ ደግሞ ግሪን ኤሪያ ላይ፣ ካፌ ላይም ላይብራሪም ቁጭ ብሎ ማንበብ የሚፈልግ አለ። ይህንን የምታውቁት እናንተ ስለሆናችሁ የምታነቡበትን ቦታ፣ ሰላም የሚሰጣችሁን ቦታ፣ አእምሯችሁ ኮንሰንትሬት የሚያደርግበትን ቦታ እናንተ ምረጡ። ሌላው በጣም ወሳኝ ውጤታማ የሚያደርገን ነገር አእምሯችን በተፈጥሮ ንቁ የሚሆንበትን ጊዜ መለየት ነው። ይሄ ባዮሎጂካል ፕራይም ታይም ይባላል። እያንዳንዱ ሰው አእምሮ በጣም ንቁ የሚሆንበት ጊዜ አለ ከ24 ሰዓት ውስጥ ማለት ነው። ወይም እኛ በተለምዶ ሙዴ ነው የምንለው ማለት ነው። በጣም ደስ ብሎን አእምሯችን ነፃ ሆኖ ለማንበብ ዝግጁ የሚሆንበትን ጊዜ መምረጥ አለብን ማለት ነው። ያንን ጊዜ ኢፌክቲቭሊ ያለምንም መሸራረፍ በተለይ ደግሞ ጠንከር ላሉ ሳብጀክቶች መጠቀም መቻል አለብን ማለት ነው። አንዳንዱ በጊዜ ተኝቶ 7 ሰዓት 8 ሰዓት ተነሱ ማንበብ የሚፈልግ አለ። ደግሞ ሌላው አምሽቶ ማንበብ የሚፈልግ አለ። ጠዋት ማንበብ የሚፈልግ አለ። ኢንዲፔንደንስ እንደናንተ ሁኔታ ይወሰናል ማለት ነው። ይህንን ራሳችሁን ጠይቁት። በእርግጥ እኔ ሳነብ የትኛው ሰዓት ነው ምቹ ለእኔ አእምሮዬ በጣም ፋይን የሚሆነው ሙድ የሚመጣው የሚለውን ነገር መለየት አለብን ማለት ነው። ሌላ የጊዜ ቀበኛን ማስወገድ ነው። የማናውቀው ግን ብዙ ጊዜ ጊዜያችንን የሚበላብን ብዙ ነገር አለ። ሊትራል ኤግዛምፕል ለምሳሌ እዚህ የስልካችን ኖቲፊኬሽን አስቀምጫለሁ። ከቴሌ ሊሆን ይችላል፣ ከጓደኛ ሊሆን ይችላል። አንዲት የምትገባ ኖቲፊኬሽን ዲስትራክት ታደርጋለች። ንባባችንን የጀመርነውን ስራ ኢንተራፕት ዲስትራክት ያደርጋል። ሶ ጊዜያችንን ይቀማሉ፣ ኢንተራፕት ያደርጋሉ፣ ዲስትራክት ያደርጋሉ ብለን ከምናስባቸው ነገሮች በሙሉ መራቅ አለብን። ከሰዎችም ሊሆን ይችላል። በተለይ ስልካችንን ሳይለንት ወይም ደግሞ ዶንት ዲስተርብ ሙድ ላይ ማስቀመጥ አለብን ማለት ነው። ምክንያቱም እኛ ያዝነው
ጥብቅ ጉዳይ ስለሆነ ማለት በአንዲት ኖቲፊኬሽን ድምፅ ምክንያት ወልዳ ያልተገባ ነገር ወደ ሌላ ነገር ልንገባ እንችላለን ማለት ነው፣ ጉዳያችን ረስተን። ስለዚህ እነዚህ ሶሻል ሚዲያዎች ቲክቶኩ፣ ፌስቡኩ፣ ቴሌግራሙ፣ ዩቲዩቡ ወሬ ሊሆን ይችላል። ብዙ ነገሮች ጊዜያችንን ስለሚነጥቁን ከነዚህ ነገሮች መጠበቅ አለብን ማለት ነው። ሌላው ዩዝ ዮር ዌቲንግ ታይም ነው። እንግዲህ አንዳንድ ጊዜ ሰዎችን ልንጠብቅ እንችል ይሆናል፣ ወክ ልናደርግ እንችል ይሆናል፣ ወዘተረፈ ሰልፍ ለካፌ ለምግብ ተሰልፈን ሊሆን ይችላል። እነዚህን ሰዓት ለንባብ መጠቀም ነው። እንዴት ነው የምንጠቀመው? ሁለት እዚህ ቀጥሎ ያልኩታል። ማስታወሻ የመያዝ ጥበብ አለ። አጤሬራ እናዘጋጃለን። ባጭሩ ጊስት የሆነ የተጨመቀ አንብበን ከገባን ከተረዳን በኋላ ዋና ጊስት ጭምቅ ወይም አስኳል የምንለውን ሀሳብ በአጤሬራ መልኩ እናዘጋጃለን። ታዲያ ይህንን የአጤሬራ ወረቀት ወክ እያደረግን ቢሆን ወደ ቤተ እምነቶች ስንሄድም ቢሆን እያነበብነው እንሄዳለን ማለት ነው። ካፌ ተሰልፈን ቢሆን እናነበዋለን ማለት ነው። ወደ ክላስም ስንሄድ እያወጣን እያነበብነው ቼው እያደረግነው እያኘክነው እንሄዳለን ማለት ነው። ስለዚህ በተለያየ አጋጣሚ ሰዎችን ስንጠብቅ መሀል ላይ በሚኖረን ፍሪ ጊዜ ይችን አጤሬራ ማንበብ እንችላለን ማለት ነው። ከዛ ውጭ እንግዲህ የራስን የግል የጥናት ፍልስፍና ማውጣት ይጠበቅብናል። የሁላችንም አንድ አይነት ሙድ አንድ አይነት አካሄድ ስለማይኖረን በራሳችን መንገድም ልናዘጋጅ የምንችለው ነገር ሊኖር ይገባል ማለት ነው። ሌላው እንግዲህ በጣም በሰፊው ማወራችሁ እዚህ ጉዳይ ነው። ምክንያቱም በደንብ አጥንተን ኢፌክቲቭ እና ስኬታማ ማለፍ እንድንችል እነዚህ ነገሮች ብንተገብራቸው አዋጭ ናቸው። ማሰላሰል የሚባል ነገር አለ፣ ወይም ደግሞ ሪቴንሽን ነው። ያነበብነውን ነገር ደብተራችንን ወይም ማስታወሻችን ከዘጋን በኋላ አእምሯችን ውስጥ ሜንታል ጂምናስቲክ የሚባል አለ አይደለም? ሜንታል ጂምናስቲክ አእምሯችን ውስጥ መላልሰን ጉዳዩን ማጤን። ምክንያቱም 14 ኮርስ ነው የምንማረው። ይህንን ኮርስ ደግሞ ወዲያው አነበን ወዲያው አነፈተነው። ስለዚህ አእምሯችን ውስጥ መቆየት አለበት ማለት ያነበብነው ነገር። ለዛ መፍትሄው ደግሞ ማንሰላሰል ይባላል። ማንሰላሰል ወይም ሪቴንሽን ያነበብነውን ነገር ማስታወሻችን ካስቀመጥን በኋላ እየተጓዝን መላልሰን አእምሯችን ውስጥ ሪኮል ስናደርገው አእምሯችን ውስጥ ቦታ ስፔስ ይዞ ይቀመጣል፣ ለብዙ ጊዜ ይቆያል ማለት ነው። ይህ አስፈላጊ ነው ማለት ነው። ሌላው ለጥናት የሚያስፈልጉ ነገሮች በተለይ ወደ ጥናት ሲነድ ወደ ስፔስ ወደ ላይብራሪ ስነድ ብዙ ጊዜያችንን ስለሚያጠፉብን መጠንቀቅ ያለብን ነገር ለያዝነው ኮርስ የሚያስፈልግ ሙሉ ማቴሪያል ማስታወሻ ሊሆን ይችላል፣ እርሳስ ሊሆን ይችላል፣ ቀይ እስክሪብቶ ሊሆን ይችላል፣ ደብተር ሊሆን ይችላል። እነዚያን ይዞ መሄድ ያስፈልጋል። ከዛ ውጭ ግን 4-3 ደብተር ይዘን ሄደን አንዴዚያ እያልን አንዱንም ሳንጨበጥ ጊዜያችንን አባክነን የምንመለስበት ሁኔታ ይፈጠራል ማለት ነው። ስለዚህ አድምተን መስራት አለብን። የመረጥነው ኮርስ ላይ አድምተን መጠቀም አለብን ነው። ሌላው እረፍት መውሰድ አለብን። እሱን ቀጥዬ እነግራችኋለሁ። ስለ ፖሞዶሮ ቴክኒክ የሚባል አለ። ወጥነት ያለው ጥናት ያስፈልጋል። ከዛ ውጭ ግን ራሳችን መጠበቅ አለብን። ባይዞ ስናነብ ምግብ፣ ንጽህና፣ አለባበስ ወዘተረፈ አእምሯችን ንጹህ የሚሆነው ውጫችንም ሰውነታችን፣ ፀጉራችን፣ ልብሳችን ኩል ሲሆን ነው ነቃ ብለን ልናነብ የምንችለው ማለት ነው። ስለዚህ ጥናት መስዋዕት ይፈልጋል። እንዲሁ በቀላሉ የሚከፈል አይደለም። ይህ የፖሞዶሮ ቴክኒክ የሚባል በጣም ወሳኝ ነገር ስናነብ በተለይ ከረፍት ጋር ተያይዞ የሚጠቅማቸውን ነገር ልንገራቸው። ይሄኛው እንግዲህ የመጀመሪያው ዲሳይድ ኦን ታስክ ዛት ዩ ኒድ ቱ ዱ ነው። የምንሰራውን ነገር መጀመሪያ መለየት አለብን። ምንድን ነው የምንሰራ የሚለውን ነገር እንለይ። ከዚያ ሴት ታይም ቱ 25 ደቂቃ ኮንሰንትሬት አድርገን እናነባለን። ለ25 ደቂቃ እንዳለቀ ወይም ደግሞ እስከ 25 ደቂቃው እስኪያልቅ ድረስ መጠበቅ አለብን። ወርክ ኦን ታስክ አንቲል ደር ታይም ሪንግ ነው የሚለው 25 ደቂቃ እስክታልፍ ድረስ መጠበቅ አለብን ወይም ደግሞ ማንበብ አለብን። ከዛ ቴክ ሾርት 5 ሚኒት ብሬክ ነው። 25 ደቂቃ ነበር ለ5 ደቂቃ ማረፍ ማለት ነው። አፍተር 4 ሳይክል ቴክ 50 አፕ ቱ 30 ሚኒት ብሬክ ነው የሚለው። ስለዚህ 25 ደቂቃ እናነባለን፣ 5 ደቂቃ እናርፋለን። 25 ደቂቃ ኮንሰንትሬት አድርገን እናነባለን፣ 5 ደቂቃ እናርፋለን። እንደዚህ እያደረግን ለ4 ዙር ከሄድን በኋላ አራተኛው ዙር ላይ ደግሞ ለ15 ለ30 ደቂቃ ማረፍ አለብን ማለት ነው። በዚህ መልኩ ካነበብን የምናነበው ነገር አእምሯችን ውስጥ ይሰርጻል፣ ይቆያል። በቀላሉ አእምሯችን ሳይጨናነቅ ቢዚ ሳይሆን ማንበብ ይችላል ማለት ነው። በጣም ጥሩ። ሶስተኛውን ነገር ልንገራችሁ። ሶስተኛው በጣም ወሳኙ ነገር በክፍል ፈተና በኤግዚት ለማለፍ በጣም ቁልፉ ነገር ምንድነው ካላችሁኝ ሞዴል ጥያቄዎችን መስራት ነው። ይሄ ቀላል ነገር አይደለም ባይዞይ።
ምክንያቱም የብዙ ዓመት ሞዴል ጥያቄዎችን ከሰራችሁ ኦልሞስት ሳታነቡ እንኳን ብዙ ጥያቄዎችን መመለስ ትችላላችሁ ማለት ነው። ምክንያቱም ጥያቄዎች መልካቸውን እየቀየሩ ምርጫ ሆኖ የመጣው ጥያቄ ሆኖ የመጣው ምርጫ እየሆነ እየተቀያየረ በቃላት እየተተካ ነው እንጂ የሚመጣው ሌላ ታምር ሌላ ከሰማይ የሚመጣ ጥያቄ የለም ማለት ነው። ስለዚህ ሞዴል ጥያቄዎችን መስራት አለብን ማለት ነው። እነዚህ ጥያቄዎች አንደኛ መምህራን የሚያዘጋጁት የሞዴል ጥያቄ አለ። እሱን በጥንቃቄ መስራት አለብን። መልሱን ብቻ ማወቅ ሳይሆን የእያንዳንዱ ጥያቄ የእያንዳንዱን ምርጫ ምንነት መረዳት መቻል አለብን ማለት ነው። ከዚህ ውጭ ደግሞ ከዚህ በፊት የተዘጋጁ የመውጫ ፈተናዎች መስራት አለብን። አሁን ዩቲዩብ ላይ በተለያዩ ገጾች ላይ ታገኟቸዋላችሁ። ስለዚህ ከዚህ በፊት የተዘጋጁ የመውጫ ፈተናዎችን አሳዳችሁ ከሰራችሁ ብዙ ነጥብ ብዙ ውጤት ማሳካት ትችላላችሁ ማለት ነው። ሌላው ተፈትነን ያለፍናቸው የክፍል ፈተናዎች አሉ። በየጊዜው የሚድ የፋይናል ኤግዛም እነዚያን ጥያቄዎች አሁንም ከየትም ብለን አፈላልገን ማንበብ አለብን ማለት ነው። እርስ በርሳችን መጠያየቅ አለብን ማለት ነው። ስለዚህ ጥያቄዎችን በሰራን ቁጥር ሊመጡ የሚችሉ ጥያቄዎችም አዲስ የሚወጡ ጥያቄዎች ከዚህ ብዙ ርቀት ያላችሁ አይደሉም ማለት ነው። ስለዚህ ተጠቃሚ ትሆናላችሁ ማለት ነው። አራተኛ በፈተና ወቅት ምንድን ነው የምናደርገው ነው። ይሄ ስነ ልቦናዊ መንፈሳዊ ዝግጅት። ብዙ ጊዜ አንዳንዴ በተለይ ክብደት ለምንሰጠው ነገር ፈተና ላይ ስንቀመጥ አእምሯችን ነርቬስ የመሆን ጉዳይ አለ። which is very dangerous። ይሄ በጣም አደገኛ ነው። ስለዚህ ምንድን ነው ልናደርግ የምንችለው የሚለውን ነገር ልንገራችሁ። እንደየ እምነታችሁ የመጀመሪያው ነገር ለፈተና ስንቀመጥ በጣም አጭር ጸሎት ማድረግ ነው። በየእምነቶቻችሁ ጸሎት ማድረግ ነው። ይሄ አእምሯችን ህለንተናችን ስነልቦናችን ዝግጁ እንዲሆን ኮንፊደንስ እንዲኖረው ያደርገናል ማለት ነው። ከዚያስ ራስን ማረጋጋት ይሄ በልምድም የሚመጣ ነው። ምክንያቱም ጥያቄዎች ከሰማይ አይደለም የሚወጡት። ጥያቄውን ከሌላ ፕላኔት ያለ ሰው አይደለም የሚያወጣው። የኛ አስተማሪዎች ናቸው የሚያወጡት። መምህሮቻችሁ ናቸው የሚያወጡት። ስለዚህ ራስን አረጋግቶ አይካን ብሎ በኮንፊደንስ መቀመጥ እና በራስ መተማመን ወይም ደግሞ የሰልፍ ኮንፊደንስ ዴቨሎፕ ማድረግ ማለት ነው። መርበትበት አይኖርብንም። ያልተገባ ቴንሽን መግባት የለበትም። ምክንያቱም እኛ አንብበናል፣ ተዘጋጅተናል። ስለዚህ እንሰራለን የሚል ማይንድ ሴት ሊኖረን ይገባል ማለት ነው። ሌላው ከባድ ጥያቄዎች ሊኖሩ ይችላሉ። እነሱን ጥያቄዎች ላይ አእምሯችን ደጋግመን በማንሰላሰል ማጨናነቅ የለብንም። ጥያቄዎችን ሰርቶ መልስ ሞልቶ ማለፍና ቀላል ጥያቄዎችን ቀድሞ መስራት ይገባል ማለት ነው። ቀላል ጥያቄዎችን ስንሰራ አእምሯችን የበለጠ ኮንፊደንስ እያገኘ ነው የሚሄደው። ጊዜያችንንም በአግባቡ መጠቀም እንችላለን ማለት ነው። ጥያቄዎች እንግዲህ ቅድም እንዳልኳችሁ ከሌላ ፕላኔት በሌላ ፍጡር የተዘጋጁ ሳይሆኑ የኛው መምህሮች ያዘጋጇቸው ከኛው የመማሪያ ማቴሪያል ላይ የተዘጋጁ ስለሆኑ ልንጨነቅ አይገባም ማለት ነው። በጣም ጥሩ። እንግዲህ የመጨረሻውን ቁልፍ ልንገራችሁና የዛሬውን ቆይታዬን አጠናቃለሁ ማለት ነው። መጨረሻ ላይ እንግዲህ ከዚህ በኋላ ምንድነው የሚጠበቀው ካላችሁ ውጤት ነው አይደለ? ውጤቱ ምንድነው ሊሆን የሚችለው? ፓስ ኦር ፌል ነው አይደለ? ሊሆን የሚችለው ከዚህ ምንድነው ልንወስድ የምንችለው ነው። አንደኛ ነገር ላመጣነው ጥሩ ውጤት እንግዲህ እግዚአብሔርን ወይም አላህን በአጠቃላይ ፈጣሪን ማመስገንና ራስን መሸለም ያስፈልጋል። ምስጋና ያስፈልጋል። ባይዘይ ላገኘነው ነገር ማለት ነው። ደግሞ ራሳችን ፕራይዝ ማድረግ አለብን። ራሳችንን የስ ማለት አለብን። ወንዳታ ጎበዝ ብለን ራሳችን ሪዋርድ ልናደርግ ልንሸልም ይገባል ነው። ላልተሳካ ውጤትስ ባይሳካስ ታስ ኦኬ። ትምህርት መውሰድ በዚህ መሀል ሊኖር የሚችል መልካም እድል እንዳለ መገንዘብ አለብን ማለት ነው። በጣም ትኩረት ማድረግ ያለብን ባለማለፍ መሀል ሊፈጠር የሚችል ሰፋፊ እድል አለ ማለት ነው። ይህ በተግባር የተፈተነ ነው ባይዞኝ። ስለዚህ መውደቅ ሁሌ መጥፎ አይደለም። መውደቅ አለማለፍ ነው። በዚህ ውስጥ የምናገኘው ተግባራዊ ትምህርት ደግሞ በመሀል የሚመጡ እድሎች አሉ ማለት ነው። በመውደቃችን የምናገኛቸው ማለት ነው። እንደዛ አድርገን ነው መተርጎም ያለብን እንጂ የህይወታችንን ፍጻሜ አድርገን ማየት እንደሌለብን እዚህ ጋር ልነግራችሁ ፈልጋለሁ። ከዛ ውጭ ግን ደግመን ተፈተንን ማለፍ ስለምንችል ብዙም ያስጨንቅ አይሆንም ኤግዚት ላይ ማለት ነው። ስለዚህ ተስፋ ሳንቆርጥ እንዲሁም በቁጭት በልክ ለሚልቅ ውጤት መዘጋጀት አለብን የሚል መልእክት ነው የምነግራችሁ። ምክንያቱም እንግዲህ ያልተፈተነ ህይወት ጣዕም የለውም። እንደምታውቁት ፈተና ህይወታችን የሚያጣፍጥ አንድ የህይወታችን የማይቀር ሁነት ነው። ስለዚህ ፈተና የስኬት መግቢያ በር ነው። በህይወትም በጽሁፍም በቃልም በተግባርም ምን ተፈትነን ከዛ በኋላ ነው ሰዎች ወይም ደግሞ ብቁ ሰዎች የምንሆነው እንጂ ፕሌቶ አይ ቲንክ ወራሪ ሱትን እንዳሉት ማለት ነው አን ኤግዛም ላይፍ ኢዝ ኖት ወርዝ ሊቪንግ እንዳሉት ያልተፈተነ ህይወት ጣዕም ያለው ትርጉም ያለው አይደለም። ስለዚህ በማለፍም በመውደቅም ህይወት ምን ትላለች ትማራለች የሚል ነው። ሌሎች ተጨማሪ ጉዳዮችን ሌላ ጊዜ እናጋራቸዋለን።
መልካም እድል እንዲገጥማችሁ ተመኘን። ጤና ይስጥልኝ።